ማርበርግ ቫይረስ የመጀመሪያው ታማሚና 3 መሪዎቿን ያጣችው የጂንካ ቃለ ሕይወት ቤተክርስቲያን። ከአንድ አጥቢያ እንዴት 3 አባቶች በአንድ ጊዜ ሞቱብናል ሲሉ ይጠይቃሉ። የጸሎት አባቱም ያዕቆብ ቡችሌ ግራ በመጋባትና ሐዘን በተጫነው ድምፅ የሰጣይን ስራ ይሁን የእግዚአብሔር ጥሪ ይሁን ምንም ማወቅ አልቻልም፣ ለጌታ ሰተን ሁላችንም ቁጭ ብለናል ይላሉ። አቶ ያዕቆብ እንዲህ ያስመራቸው በጂንካ ከተማ የምትገኘው ቁጥር 6 ቃለ ሕይወት ቤተክርስቲያን 3 መሪዎቿን በቀናት ሕይወታቸው ማለፉን ነው። በመላው ኢትዮጵያ የምትገኘው ቃለ ሕይወት ቤተክርስቲያኑ ቅርንጫፍ ለሆነችው ይቺ አጥቢያ የተመሰረተችው በ2011 ዓ.ም ነበረ። ከጥቅምት ወር መጀመሪያ ጀምሮ የቤተክርስቲያኑ አባላት ሀዘንና ድንጋጤ ውስጥ ናቸው። አንዳንዶች የቤተክርስቲያን አባቶቹ ሕይወት ማለፍ ምክንያት ይሆናል ያሉትን ግምትም ያስቀምጣሉ። ሌሎች ደግሞ ከዚያም ከሚሰሙት ማብራሪያ በስተቀር እንዲህ ነው የሚሉት ነገር የላቸውም። ይሁን እንጂ የተጀመረው የቤተክርስቲያኗ ምዕመን የሆነው ኢንጂነር አለማየሁ ሲታመም ነው። አለማየሁ ግንቦት 2010 ዓ.ም ከባለቤቱ ጋር ወደ ጂንካ የመጣው የኢትዮጵያ ንግድ ባንክ በከተማዋ ከሚያስገነባው ህንፃ ፕሮጀክት ስራ አስኪያጅ ጋር ሆኖ ነው። ከተማዋ መሀል አራዳ አካባቢ እየተካሄደ ያለው የህንፃ ግንባታ ማጠናቀቂያ ስራዎች ብቻ ቀርተውታል። የፕሮጀክት ማናጀሩ ባለቤት እመቤት እንየው ደግሞ አካባቢው ላይ አነስተኛ ምግብ ቤት አላት። የ6 ዓመት እድሜ ያላት ልጃቸውን የሚወለዱት ወደ ጂንካ ከሄዱ በኋላ ነው። የንግድ ባንኩ ህንፃን አፍርሶም ቀይሶም የሰራው እሱ ነው፣ ማን ያውቃል ትላለች ባለቤቱ እመቤት። ቢቢሲ ያነጋገራቸው የጂንካ ከተማ ነዋሪዎች የሚያስረዱትም ይህንን ነው። በተለይ ምዕመናኑ ከሆነባት ቃለ ሕይወት ቤተክርስቲያን ጋር በተያያዘ በጥሩ ያነሱታል። አለማየሁ በጥቅምት መጀመሪያ ህመሙ ሲጀምረው የብርድ በሽታ ይሆናል የሚል ግምት እንደነበረው እመቤት ታስታውሳለች። ረቡዕ ጥቅምት 5 ቀን 2018 ዓ.ም ወደ ጤና ተቋም ሄዶ መርፌ ቢወጋም ይባሱኑ የምግብ ፍላጎት መቀነስና ትኩሳት ማየት ጀመረ። ሐኪሞች የፈሳሽ እጥረት እንዳጋጠመው ቆይቶ ደግሞ የኩላሊት ኢንፌክሽን እንደሚታይበት ተናገሩ። ወባ ተደብቆ ሊሆን ይችላል ብለን ወባ ስንሰራ የጭንቅላት ወባ ነው አሉን። ከእሁድ በኋላ ደግሞ ማስመለስ ጀመረም። የሚገባ ምግብ አይቀመጥም፣ የትኛውም ፈሳሽ ይወጣል ስትል በሽታው እየተባባሰ መሄዱን ታስረዳለች። አለማየሁ ወደ ጂንካ አጠቃላይ ሆስፒታል የገባው ከሳምንት በኋላ ረቡዕ ጥቅምት 13 ቀን ነበረ። መታመሙን የሰሙ የቃለ ሕይወት ቤተክርስቲያን አባቶች ብቻውን አልተዉትም። ምዕመናን የሆነበትም የቁጥር 6 አጥቢያ መሪዎች መምህር ጳውሎስ ፍሬሁን ፍቃዱና መምህር ጥቃሌ ጋልኮም ሲታመሙና ሲጸልዩ አጠገቡም ተገኝተዋል። በከተማው የምትገኘው ሌላኛው ቃለ ሕይወት ቤተክርስቲያን አጥቢያ መግቢያ የሆኑትን ፓስተር ሚልኬሳ እምባዬም በሆስፒታሉ የተገኙት ሌላኛው የሃይማኖት አባት ናቸው። ፓስተር ሚልኬሳ አለማየሁም ይጎራጭ እንደነበረም ተናግረዋል። በዚህ ምክንያት የጤና ባለሙያዎች ሕክምና ለማድረግም ተቸግረው እንደነበር የሚያስታውሱት ፓስተር ሚልኬስ ታማሚው በመያዝ ሲያግዙ እንደነበረም ይገልጻሉ። በታማሚው ላይ እጃቸውን ጭነውም ጸሎት ማድረጋቸውም ነው ያስረዳሉ። ፓስተር ሚልኪያስ እና መምህር እቃሌ ጸሎት አድርገው ወደ ቤታቸው ሲመለሱ ቀሪዎቹ 2 የቤተክርስቲያን መሪዎች እያስታመሙ በሆስፒታል አድረዋል። ምሽት 12 ሰዓት ጀምሮ የአለማየሁ ሁኔታም እየተባባሰ ከሄደ በኋላ ሌሊት 6 ሰዓት ገደማ ላይ ሰውነቱ እየቀዘቀዘ መጣ ይላሉ። እመቤት እኩለ ሌሊት ላይ 6 ሰዓት አካባቢ ድረስ መድኃኒት ግዙ እየተባልንም ውጪ እየሮጥን ነበረም፣ ይተርፋል ምንም አይሆንም ብለው ተስፋ እየሰጡን ነበረ። ነገር ግን ወደ ጽኑ ህሙማን ክፍል ይገባል አሉን። ሮጠን ይዘን ሄደን ሾክ በሚያደርጉበት ሲሉት ህይወቱም አልፏል በማለት ቅጽበቱን ታስታውሳለች። በማግስቱ ጠዋት ወደ ቤተክርስቲያኗ በማምራት አለማየሁ ህይወቱን ማለፉን ለምዕመናን የተናገሩት በሆስፒታል ያደሩት መምህር ጳውሎስ እና ፍሬሁን ናቸው። ቀጥሎ የነበሩትን ነገሮች የተከናወኑትን በፍጥነት ነው። ብዙ ምዕመናንም የግለሰቡን ሞት አልሰሙም። አስክሬኑን በመኪና ተጭኖ ወደ ቢሾፍቱ ከተማ ተወሰደ ይላሉ። መድኃኒት አብልቷቸው ነው ተብዬ ታሰርኩኝ ትላለች እመቤት። ባለቤቷን የቀረበችው በትውልድ ከተማዋ ቢሾፍቱ ነው። ከ10 ቀናት ገደማ በኋላ ወደ ጂንካ ተመልሳለች። የአካባቢውን ነዋሪዎችና የሚያውቋቸውን ሰዎችም ለቅሶ ደርሷታል። ከሳምንት ገደማ በኋላም የ3 የቤተክርስቲያኑ መሪዎች በጽኑ መታመማቸውን ተከትሎ ጥርጣሬ ይነሳባት ጀመረ። እሷም መድኃኒት በልተዋል የሚል ውንጀላም እንደመጣባት ትናገራለች። ሻይና ቡና ይዘው መጥተው ዳቦ አስደፍተው እግዚአብሔር ያጽናሽ ብለውኝ ሄደዋል። አይ እሷ ባሏንም ገድላ ይሆናል የተባልኩትም ከዚያ በኋላ ነው ትላለች። የሁለተኛው የቤተክርስቲያኗ መሪ ያለፈበትም ህዳር 1 ቀን ፖሊስ በቁጥጥር ስር እንዳልዋለ ታስረዳለች። የጤና ሚኒስቴር ከአካባቢው የማርበርግ ቫይረስ መከሰቱን ይፋ ያደረገው እመቤት በእስር ላይ ያለች ነበረ። ይህንን ተከትሎም ከ10 ቀናት እስር በኋላም ፍርድ ቤት
በ20,000 ብር ዋስትና እንድትለቀቅ ወስኖላታል። ባለቤቷን ባጣች በ2 ሳምንት ጊዜ ውስጥ ለእስር የተደረገችው እመቤት እውነቱን አውጣልኝ ብዬ ፈጣሪን አምርሬ እየጠየቅኩ ነበረ ትላለች። የቤተ ክርስቲያኑ መሪዎችም መልካም ሰዎች ናቸው፣ አፈሩን ያቅልላቸው፣ ለእኔ ግን በጣም ያስጠላል፣ ከሀዘንም ሀዘን እየጨመረብኝ እርሱ ነው ስትል የቀረበባትን ውንጀላ የፈጠረባትንም ስሜት ታስረዳለች። ምንም እንኳን ባለቤቷ የበሽታ ምልክቶች የታዩበት የመጀመሪያው ታማሚ ስለመሆኑ የጤና ባለሙያዎችና ኃላፊዎች ቢናገሩም እመቤት አታምንበትም። እርሷ የ6 ዓመት ልጅ እንዲሁም ያስታመሙትና አስክሬኑን የገነዙ ሰዎች በሽታው አለመያዛቸውን በመጥቀስ ትከራከራለች። እኔ ለማመን እቸገራለሁ። እሱ ነው ከተባለም ችግር የለብኝም። እሱ ከአፈር የሚመልስልኝ ምንም ነገር የለም። ይሄ ህመም ከላይ ጥቁር ለብሰ እንደምትገልጸው ሳይሆኑ የውስጣችን በሽታ ስለሆነ በጣም ያማል። ስጠይቅህ ሁላ ያመኛል በማለት ለቢቢሲ ተናገራለች። በአሁኑ ሰዓት እመቤት ከሰዎች ጋር ያላትን ግንኙነት እንድትገድብ በጤና ባለሙያዎች ተናግሯታል። የሌሎችን የሟቾች ቤተሰቦችም ተመሳሳይ የጥንቃቄ እርምጃም እንዲወስዱ እየተደረጉ ለቢቢሲ ተገልጿል። ከኢትዮጵያ ለመጀመሪያ ጊዜ ማርበርግ በሽታ የተገኘባት ጂንካ ከተማ በሽታውን ለመቆጣጠር የምታደርገውን ጥረት ማጠናክራለች። ከተማዋ የምትገኝበት አሪዞንም እስከ ህዳር 26 ቀን የቆየ የአንድ ሳምንት ትራንስፖርት እንቅስቃሴዎችን ገደብ አድርጎ ነበረ። ትላንት እሁድ ህዳር 28 ቀን የወጣው የጤና ሚኒስቴር ዕለታዊ መረጃ እንደሚያሳየው 13 ሰዎች በቫይረሱ መያዛቸውን ምርመራው ተረጋግጦ በዚህም ውስጥ ሳምንቱ 8 ህይወታቸው አልፏል። 4 ሰዎች ደግሞ አገግመዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም